ጉድ እኮ ነው። የማንሰማው የለን፣ የማናየው የለን። ጭራሽ የመዳም ሹፌር የመዳም ቅመሞችን 3 ሴቶች አስረገዛቸው ማለት ነው። አይገርምም? ቆይ ግን ሴቶች ወዴት እየሄዳችሁ ነው? ትንሽ አይደብርም እንዴ? አሁን እንግዲህ መዳም ምን ልትል ነው? ይህ ሹፌር እንግዲህ 3ቱንም ሰራተኞች አስረግዟል ማለት ነው። ይህ በየት ነው ብትሉኝ፣ በዱባይ። ገራሚ ነው፣ ይገርማል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሁላችሁንም ሰላም ብያለሁ። ወያላችሁበት ያለ ሰላምታና እዝነት አይለያችሁ። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ያድርጋችሁ የቻናሉ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ነባር ቤተሰቦቼ ቪዲዮውን ላይክ፣ ሼር በማድረግ አበረታቱኝ። እንግዲህ ልሳቅ እንደው አንዳንዴ ወላይ ይገርማል። ዛሬ የመጣሁበት ቪዲዮ እንግዲህ የአንድ ሹፌር ጉድና የ3 ሴቶች የመዳም ቅመሞች በመዳም ቤት የሚሰሩ ጉድ ሲጋለጥ እንግዲህ እሱን ለእናንተ እኔም ደግሞ ላደርስ ከች ብያለሁ ማለት ነው። እንግዲህ ወላሂ በጣም የሚገርም ነው። እኛ ሴቶች ወይም ኢትዮጵያኖች ሴቶች ወዴት እየሄድን እንደሆነ እያወቅነው አይደለም። መጀመሪያ ወደዚህ ሀገር ስንመጣ ለምን እንደሆነ እያወቅንም አይመስለኝም። እውነቴን ነው። ሰርተን ለማግኘት ራሳችንን ለመቀየር ነው የመጣ ነው ወይስ የልጅ እርባታ ለመሰብሰብ ወይንስ ደግሞ አጸያፊ ስራዎችን እየሰራን በቃ ሀገራችንን ማጣበብ፣ ስማችንን ማበላሸት፣ የቤተሰቦቻችንን ቅስም መስበር ነው? እስኪ ግን ቆይ ለምንድን ነው የመጣ ነው? ወላሂ እጅግ በጣም ነው የሚያሳዝነው። ግን ወዴት እየሄድን ነው? ኧረ ተው ሴቶች ተው፣ የመጣንበትን ማወቅ አለብን። ነገ ይቆጨናል። ዛሬ ላይ መስል ይችላል፣ ግን ነገ ይቆጨናል ማለት ነው። ይህ ምንድን ነው እንግዲህ ማለትም በዱባይ አንድ ኢትዮጵያዊ ሹፌር እንግዲህ 3 የመዳም ቅመሞችን አስረግዟል ማለት ነው። 3ቱም እርጉዞች ናቸው። ወላይ በጣም ነው የሚገርመው። ግን ወላይ አይደብርም? እኔ እዚህ ላወራው ራሱ ይሰቀጥጠኛል። ወላይ ነው የምላችሁና እንግዲህ እነዚህ ይሄ ሾፌር ደግሞ በነገራችን ላይ ሚስት አለው። አይገርምም? ሚስት አለው። በሚስቱ ላይ ነው እነኚህን 2 ሴቶች አስረገዘው። ከሚስቱ ጋር 3 ማለት ነው። ሚስቱ ታርግዝ ማለት የሀላል ሚስቱ ናት። ታርግዝ። ልጅም አንድ ነአማ እና አንድ ነአማ አንድ እርዚቅ ነው ልጅ ማለት ነው። በአግባቡ ዝም ብሎ እና ስለዚህ ሚስቱም የምትሰራው እሱ ሹፍርና የሚሰራበት ቤት ነው። ሚስቱ የምትሰራው እሱ በሹፌርነት ያገለግላል። እሷ ደግሞ የመዳም ሰራተኛ ናት በቤት ውስጥ። እነኚህ ደግሞ 2ቱ ያረገዙት ደግሞ እህትማማቾች ቤት ማለት እሱ የሚሰራበት ቤት፣ እሱና ሚስቱ የሚሰሩበት ቤት ያለችው ሴት ማለትም የእነሱ አሰሪ የሴትየዋ እህቶች ቤት የሚሰሩ ናቸው። 2ቱ ደግሞ ያረገዙት ማለት ነው። አንድ ኢመራ ላይ ናቸው። ከዛም በኋላ እንግዲህ ሚስትዬ ተብዬዋም አታውቅም። ይችኛውም ሰራተኛ እህት ቤት የምትሰራው እህታማቾች ቤት የሚሰሩት በራሳቸው ይችኛዋንም እሱ መፈላለጋቸውን አታውቅም። ይችኛዋም መፈላለጋቸውን አታውቅም። የምር ለማውራት ራሱ ግራ ይጋባል። ከዛም በኋላ ሌላኛይቱን የመዳም ቅመም እንደዚህ ይደዋወላል፣ ያስረግዛታል ማለት ነው። አንደኛይቱን ጋርም ይደዋወላል፣ ያስረግዛታል። ሚስትየዋም እርጉዝ ናት። አንድ ይመራ ላይ ነው ያሉት ብያችኋለሁ። ከዛም በኋላ ስልኩ የተወሰነ ጊዜ ስልኩ እንግዲህ ዝግ ይላታል ማለት ነው። 3ቱም አርግዘዋል። ሚስትየዋም እነውሽሜም ማለት ነው። ከዛም በኋላ ስልኩን ቢሲላት አንቺዬ እስኪ እንደዚህ ሞክሪልኝ ትላታለች ሌላኛይቱ ማለት ነው። ሚስት አታውቅም። እነዚህ 2ቱ ውሽሚዎች ግን ሚስትየዋን ያውቃሉ።
ሁለቱም ውሽሜና ውሽሜዎቹ ደግሞ ይቺ እሷን መያዟን አያውቅም፣ ይችኛዋን እሷን መያዙን አያታውቅም ማለት ነው። ሁለቱም አርግዘውለታል። ከዛ ኧረ አንቺ እስኪ ስልክ ሞክርልኛል እንደዚህ እንደዚህ ምናምን ስትላት ለአንድ ሰሞን ሲጠፋባቸው ስራው ማሳፍሮት ይሁን ለመጥፋት ፈልጎ የሚሆን ስልኩ ሲያጠፋባቸው እሪ ይላሉ። ምክንያቱም ጸንሰዋል። ከዛም በኋላ እንዲህ ሲጨንቃት አንደኛው ኧረ አንቺዬ እንደዚህ እኮ እኔ ተሳስቼ ከሱ እንደዚህ ሁኛለሁ ትላታለች ማለት ነው። ያችኛዋን መልሳ ምንድን ነው የምትይው? እኔ አይደል እኔም እኮ እንደዚህ ሁኜ ጸንሻለሁ። ሁለቱም ተነጋገሩ መጸነሳቸው ማለት ነው። በቃ ሚስጥር አወጡ። ይችኛዋም የእሷ ጓደኛ እንደሆነ ነው የምታውቀው፣ ይችኛዋም እንደዚህ የእሷ ብቻ እንደሆነ ነው የምታውቀው። እሱ እንደሆነ ሶስቱንም ነው። ከዛም በኋላ የሶስቱም እርግዝና ይፋ ሆነ ማለት ነው። አሁን መዳም እንግዲህ ምን ልትል ነው ጥያቄው። በእንግዲህ እነኝህ የሚሰሩት አንድ መራ ላይ ነው የሚሰሩት፣ ኮንትራቶች ናቸው። ቆይ እንደዚህ ስውር የሆናችሁስ መች ምንም ሆናችሁ ምን እንግዲህ በባልም በቦሌም እንግዲህ ቅሌታችሁ ተደብቆም ልጁ ሊለቅ ይችላል። ኮንትራት ቤት ሆናችሁ ግን ውርደት በቁና ወላሂ እንደዚህ አይነት ኮንትራቶች ናቸው እነዚህ ልጆች። አሁን ምን ሊሆኑ ነው? እሺ በቃ ምን ሊውጣቸው ነው? የምር ይሄ ለራሱ እኮ አእምሯችሁን ይበርዛል። ይሄ እንዲህ እየሆናችሁ እኮ ነው ራሳችሁም ተጎድታችሁ ቤተሰቦቻችሁንም ጎድታችሁ ለሀገርም ሸክም የምትሆኑ እንደነዚህ አይነቶቹ ናችሁ ማለት ነው። የምር እና ይሄ ሹፌር ሶስቶቹንም አስረግዞ ቁጭ ብለዋል ማለት ነው። ታው ተጠንቀቁ፣ የመጣችሁበትን አላማ ከግብ አድርሱ፣ ለምን እንደመጣችሁ ወቁ። ለልጅ ልርባት አይደለም የመጣችሁት። ሱብሃንአላህ ልጅ አትወለዱ አይደለም፣ ልጅ ነአማ ነው፣ ርዚቅ ነው። ግን በአግባቡ ነው እንጂ እንዲሁ ዝም ብላችሁ ሚስት መኖሩን እያወቃችሁ እንደገና ሁለት ጓደኛሞች ደግሞ ሁለታችሁንም ይዞ አንቺም ማታቂ እሷን እንደያዘ አንቺም ማታቂ እሷን እንደያዘ። የምር አላህ ሲያጋልጠው ግን ሱብሃንአላህ የሱ ስልክ መዘጋት አንቺም የሷ መሆኑ ሳታቂ ነው ውሽሜ ማለት ነው። ስበርሳችሁ ውሽሜዎቹ ስበርሳችሁ እናንተ ውሽሜዎች አታቁም። አንቺኛይቱም አንቺን ማለቱ እንትን ማለቷን አንቺኛዋም እሷን እንትን ማለት አትተዋወቁ። ግን አላህ አጋለጠው። የምር በጣም ነው የሚያስጠላው። የአንድ ቀን አሸሸም ገዳይ እንግዲህ የብዙ ቀን ለብዙ ጊዜ እንግዲህ መከራ ያስከትላል ማለት ነው። እናንተ ሸሸይ ገዳሜ ልትሉ ነበረ። የአንድ ቀን ሸሸይ ገዳሜ ደግሞ ለሺህ ዓመት እንግዲህ የሺህ ዓመት አንገትሽን ደፍተሽ ትኖሪያለሽ ማለት ነው። የመጣችሁበትን አላማ ወቁ። እንዴ ምን ይሰራላችኋል? ለምንድን ነው የመጣችሁት? ወንድ ቸግሯችሁ ነበር እንዴ የመጣችሁት? የመዳም ቅመሞች እንዴ ወንድ ሞልቷል እኮ ሀገራችሁ። እዚህ እኮ የመጣችሁት ለሌላ አላማ ነው። ለሌላ አላማ እስከመጣችሁ ደግሞ ለምን እንደመጣችሁ ደግሞ እናንተ ታውቁታላችሁ። ለመጣችሁበት አላማ ትኩረት ማድረግ ነው እንጂ ላልመጣችሁበት አላማ ላይ ትኩረት ካላችሁ ደግሞ ህይወታችሁ የተመሰቃቀለ ይሆናል ማለት ነው። እና በጣም ነው እኔ የሚገርመው። እንግዲህ ይዋቸው ታብዲሉ ላይ እንደምታዩት ይሄ እንግዲህ ጎበዝ እንግዲህ ሶስቶቹን አስረግዟል ማለት ነው። በእነ ሀቢባ ቤት ነው እንግዲህ ማለት እነ መሲ ጋር እንግዲህ ሁሉም አውርተውበታል። ይሄን ነገር ከነሱ ጋር ደርሷል ነገሩ ማለት ነው። እነ መሲ ለራሱ በጣም እንጃ በጣም ጎበዞች ናቸው። በነገራችን ላይ መሲ ኮሚኒቲ ናት። ኤምባሲ ስራ አለ ያኔ ኤምባሲ ኮሚኒቲ አድርጓታል ማለት ነው። እና ሁሉ ጊዜ የሆነ ችግር ሲፈጠር ከመሲ ጋር ነው መታችሁ ኘኘኘ የምትሉት። መሲ ምን እዳለባት? ኧረ የምር በጣም ግን ጎበዝ ናት መሲ። እኔ ሳላደንቃት አላልፍም። በስራ ላይ ስራ ማለት ነው። እዚህ የራሷ ስራ አለ፣ እዚህ የስደተኞች ስራ አለ። እናንተ ረፉ ሲሏቸው አታርፉ። ታዲያ ምን ይሻላችኋል? የምር ኧረ በጣም ጥራት ይስጣቸው እና መሲ ጎበዞች ናቸው። ተነግራችሁ አትሰሙም። የኛ ሰው ለምንድን ነው እንዲህ? እናንተ የዚህ ችግር አለባችሁ እንዴ? ወንድ ችግር አለባችሁ እንዴ? እንዴ መጣችሁበትን ወቁ እንጂ የምር አንዳንዴ ያስጠላል። እንግዲህ እናቴ ይዛው ተወጪው። የአንድ ቀን ሸሸይ ገዳሜ ያዋጣኛል ብለሽ እንግዲህ ጉድሽን ተሸክመሻል። የመዳም ቅመም እንግዲህ ይዛው ወጪው እንደምትወጪው እንዲህ። አሁን አንቺ እስኪ ኮንትራት ሀገር ሆነሽ አሁን ይሄ ነገር በምን ትዝ ይልሻል? ስራሽን አሰሪም አርፈሽ። አቤት ወንዱ ግን ታሟል ሶስቱን ሁሉ። ውይ
ወይ ውይ ውይ ወላድ ይቅር። አንዳንዴ እናንተ በጣም ነው የሚደብረው ወላሂ። ሴቶች እባካችሁ ተጠንቀቁ፣ ልብ ግዙ፣ ልብ አብጁ። ኧረ ቢስሚላ፣ ኧረ ቢስሚላ። የሞት ሞት ነው የሞታችሁት። እና ውድ ቤተሰቦች እንግዲህ አላሁ ተዓላ እንግዲህ ወደ ጥሩ ነገር ይምራችሁ። እንደው ለመጣችሁበት አላማ ትኩረት የምታደርጉ አላህ ያድርጋችሁ ብዬ ነው ዱዓ ማደርግላችሁ። የቪዲዮ ላይክ ሼር አድርጉት። ቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።